الله شاجنو مقابيت 23 ብቻ መጋቢት 23 የስልጤ ብሔረሰብ ራሱን በራሱ ያስተዳደረበት የድል ቀን ትናንት መጋቢት 23 ብቻ ተብሎ ተከብሯል። ታሪካዊ ክስተት ነው። ማሻአላህ ብቻ መጋቢት 23 ብቻ ያለምንም መሸፋፈን የስልጤ ዞን አስተዳደር ከልብ እናመሰግናለን። መጋቢት 23 ብቻ ብላችሁ በታሪክ እንደዚህ ተከብሮ የማያውቀውን በዓል ስላከበራችሁልን ከልብ እናመሰግናለን። በስልጤ ህዝብ ስም የስልጤ ዞን አስተባባሪዎች መጋቢት 23 ብቻ ያለምንም መሸፋፈን የስልጤ የጀግኖች ታሪክ ቀን፣ ስልጤ ራሱን በራሱ ያስተዳደረበት ቀን በጣም ነው ደስ ያለው። በጣም ነው ደስ ያለን። በጣም ምስጋና ይገባቸዋል። ወላሂ የላቅ ያለ ምስጋና ይገባቸዋል። በቃ ራስን በራስ ስታስተዳድር እንደዚህ ነው። በቃ ራስን ስትገልጽ በዚህ ልክ በኮንፊደንስ መግለጽ ትልቅ የመሪነት ጥበብ ነው። ህዝብ መውደድ ነው። ህዝባዊነትም ጭምር ነው። ምንም አይነት መሸፋፈን የለውም። በቃ ምንም አይነት መሸፋፈን አልተፈጠረም። በርግጥ ከዚህ በፊትም ያው እንግዲህ ወደ መጋቢት 23 ቀኑ ራሱ ወደ ሌላ ተቀይሮ ነበር ነው። ይህን ዛሬው አስተዳደር አቶ ዘይኔ ብልካ ነው በሳቸው አስተዳደር ጊዜ ነው ተመለሰው። ብቻ በጣም ትልቅ ስራ ነው የሰራችሁት። መስዋዕትነት በከፈሉ በህይወት በሌሉ በስልጤ አባቶች ስም ባሉት በመላው ህዝብ ስም ከልብ እናመሰግናለን። ከልብ እናመሰግናለን። መጋቢት 23 የስልጤ ራሱን በራሱ ያስተዳደረበት ታግሎ ለ10 ዓመታት ታግሎ መስዋዕትነት ከፍሎ ራሱን በራሱ ያስተዳደረበት ድል ያደረገበት ቀን ነው። እንኳን ደስ ያላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። አንዳንዴ የስልጤ መሪዎች ከስልጤ መሪዎች የምንጠብቀው ይሄንን ነው። ከስልጤ መሪዎች ነገም ከነገ ወዲያም የምንጠብቀው ይሄንን ነው። መሪ ስትሆን ብዙ ነገር ይገጥማል። መሪ ስትሆን ግን ህዝብህን አሳልፈ መስጠት መቻል የለብህም። የህዝብህን ታሪክ የህዝብህን ድል አሳልፈ መስጠት መቻል የለብህም። ከዚህ የሚበልጥ ነገር የለም።
ስለዚህ ከልብ አድርገን ነው የምናመሰግነው። አሁን እንግዲህ ምስጋናችን ላቅ ያለ ነው። በጣም ነው ደስ ያለን፣ በጣም ነው የኮራ ነው። በቃ ድሉ በዚህ ጊዜ ድሉ በቃ በዚህ ዘመን ነው መሰለን ለኛ በቃ ትላንት እንደነበር ነው ትላንት ከድሉ ማግስት እንደነበር ነው ቆጠርነው እኛ ራሱ በቃ በዚህ ይሄንን ደስታ ማየታችን በጣም ነው ደስ ያለን። በጣም ደስ ብሎናል። አላህ ይጨምርላችሁ። አፍራን ነው እንግዲህ ያው አፍራን አይገፈረም። የሞቱትን አላህ ጀነት ያርግ። በህይወት ያሉትን አላህ እድሜያቸውን ሺህ ዓመት ያኑርልን። ሺህ ዓመት ያኑርልን። 1000 ዓመት ያኑርልን። ሼር ኮፒ ሊንክ አድርጉት። መጋቢት 23 ብቻ በእውነት በጣም ነው በቃ ደስ አለኝ። መግለጫው ከተሰጠ ቀን ጀምሮ የዞኑ አስተዳደር መግለጫውን ከሰጠው ጊዜ ጀምሮ ወላሂ ሱማ ወላሂ በጣም ነው ደስ ያለኝ። በጣም ነው የመረኩት ያለሁት በግሌ። ምክንያቱም ትላንት መስዋዕትነት የከፈሉ ሰዎች፣ በትግሉ መንገድ ያለፉ ሰዎች እኛ እንኳን ተውን ሞራናቸው ይነካል። ቀኑ ሲድበሰበስ ሲምፖዚየም ምናምን እያሉ ቀኑን ሲያስበሰብሱት የነበረው ወላሂ በጣም በሚያሳዝን ሁኔታ ነበር። አስቡት እኛ ትግስቱን ቀን ብንኖር የትግሉ ቀን ብንኖር ማለት እንዴት ሰማን የታገሉ ሰዎች ምን ያህል እንደሚሰማቸው ማሰብ መቻል አለብን። በዚህ ልክ ነው የሆነ ነገራቶችን መረዳት መቻል አለብን። ከዛ ውጪ ግን እንደፈለግን እኛ መሪ ስለሆን እንደፈለግን ማድረግ አይደለም መሆን አይደለም ያለበት። ስለዚህ ከልብ ነው የምናመሰግነው። በታጋዮቻችን ስም ከልብ እናመሰግናለን። ድል ነገም ዛሬም ለስልጤ ይሁን። በርቱ። አላህ ከናንተ ጋር ይሁን። ይልመድብን። ከዚህ በኋላ ደግሞ ያው እንግዲህ በበዓል ምክንያት ተቀይሯል ቀን ወደላ። ከዚህ በኋላ ኢንሻአላህ በአላህ ፍቃድ መጋቢት 23 ቀኑን ምንም ፕሮግራም ቢኖር በዛችው ቀን ማለፍ መቻል የለበትም። በዛችው አሁን ረመዳን ስለሆነ የኢድም ሰላት ስለሆነ ከረመዳኑ አንፃር ጾማችንም እንዳይበላሽ አንድ ወር የጾምነውን ጾም ፋይዳ ቢስ እንዲሆንብን ከዛ በዛ ምክንያት ያው ወደ 5 እና ወደ 4 ወጥቷል ወደ ሚያዝያ ማለት ነው። ስለዚህ ከዚህ በኋላ በቀኗ መጋቢት 23 ምንም አይነት ምክንያት ቢኖር ማክበር አለብን። አንድም ቀን ወደ ኋላ አንድም ቀን ወደፊት መሄድ የለባትም። በርቱ። አላህ ከናንተ ጋር ይሁን። ለመላው ስልጤ ዞን አስተባባሪዎች፣ አመራሮች ከልብ እናመሰግናለን። ሌላው ደግሞ አንዳንዴ በየወረዳው ያላችሁ የመንግስት ኮሚኒኬሽኖች ከዞን መዋቅር መናበብ መቻል አለበት። የዞን መንግስት ኮሚኒኬሽን ሲዘግብ ማየት ጥሩ ነገር ሲዘግብ ጥሩ ነገር ኮፒ ፔስት ማድረግ ነው። ከዛ ውጪ የራሳችሁን እንትን አትቀላቅሉ። እኛ ባህል ቱሪዝም አይደለም እኛ የምናከብረው የስልጤ የድል ቀንን ነው ያከበርነው። ከዛ ደግሞ ራሱን ተያይዞ 17ኛውን የስልጤ ባህልና ቱሪዝም የባህልና ቋንቋ ሻምፒዮን ምናምን ሞልቷል እናከብረዋለን። ይቺ ቀን ግን ማንም በማንም ላይ የሚያንሻፋት ማንም ምን ብሎ ማይጨምርባት ቀን ነች። በቃ የድል ቀን ነው። ስልጤ ለ10 ዓመታት ታግሎ መስዋዕትነት ከፍሎ ንብረቱን ሀብቱን መስዋዕትነት አድርጎ ነው ህይወቱን መጋቢት 23 ቀን ያስወሰነው ራሱን በራሱ ለማስተዳደር። ይሄ ነው በቃ ሌላ ቋንቋ የለውም። በጣም የሚገርመው በዚህ ዙር እያንዳንዱ የዘገበው ሚዲያ ወላሂ ውስጣችን በጣም ነው ያረከን። በቃ ከኢቲቪ ጀምሮ ደቡብ ሬዲዮን ጀምሮ ማዕከላዊ ኢትዮጵያ ጀምሮ በቃ ባኩራን በዛ ልክ ነው የዘገቡልን። በጣም በሚያኩራ መልኩ አምናምን ያለቀስ ነበር፣ ካቻምና ያለቀስ ነበር። ዘንድሮ አልহামዱሊላህ አላህ እድሜና ጤና ይስጣችሁ። የስልጤ ዞን አስተባባሪ አካላት ከልብ እናመሰግናለን። ኒበሩና አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።